ይኸውልሽ ስሚኝ በቃ ሂጂ አንተ ምን ያደርግ ድጋሚና ይሄ ነገር ይቆጫል። እሺ ከዚህ በኋላ ቃል ኪዳን የምትባል ሴት አታገኝም። ይቆጫል። ታለቅስበታለች። በዚህ ሁለተኛ አይኔን አታዩ ስቀር ብቻዬን እሺ ተከተለ ያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴ ሰላም እንዴት ናችሁልኝ የዩቲዩብ ፋሚሊዎቼ? እኔ እግዚአብሔር ይመስገን ደህና ነኝ ለማለት ቢከብደኝም ደህና ነኝ። ትላንትና የተፈጠረውን ነገር ብዙዎቻችሁ አይታችሁታል ብዬ አስባለሁ። ብዙዎቻችሁም የራሳችሁ ሀሳብና አስተያየት እየገለጻችሁ ነበር። ይገባኛል። ሁላችሁም የምትረዱበት የራሳችሁ የሆነ መንገድ ይኖራል። እኔም በዛ ሰዓት ላይ ያንን ነገር ያደረኩበት የራሴ የሆነ ምክንያት አለ። ማለት አሁን ላይ እንዲህ ነው ለማለት አቅሙም የሆነ ችሎታውም የለኝም። በጣም ነው የከበደኝ። በምን አይነት መንገድም ያ ነገር እንዳቆመ እንዳለቀ እንደተለያየንም ሁላችሁም አይታችሁታልና አሁን ላይ ይሄ እናንተ ትክክል ናችሁ እኔ ትክክል ነኝ ምናምን ነገር የሚለው ነገር ውስጥ አልገባም። ማለት ማናችንም ባለንበት ጫማ ልክ ነው አይደል መመዘንም መናገርም መለካትም የምንችለውና እኔም አላቅም። በቃ እሺ በፈለጋችሁት መንገድ ተረዱ። አብዛኞቻችሁ ከክብር ጋር ያገናኛችሁት ሰዎችም አላችሁ። አንድ ነገር ብቻ ልበላችሁ ማለት ይሄም ለራሳችሁ መልስ እንድታረጉልኝ ስለምፈልግ ነው። ወንድ ልጅ ክብር ስለሌለው ነው ለሴት ልጅ የሚበረከከው። ይሄም መልሱ ማለት እኔ እንዲህ እንድትሉኝም ወይ ደግሞ እናንተንም ሀሳብ ሳልቀበል ቀርቼ ሳይሆን አላቅም ብቻ ራሳችሁ እንድታስቡበት ነው። ይሄን እንዲህ ነው ብዬ አሁን ላይ ማስረዳበትም አቅምም ስለሌለኝ ብቻ አላቅም። እና ሲቀጥል ደግሞ ዛሬም አንደኛ ነገር የመጣሁበት ምክንያት ኪያ ጋር ትላንትና እንዴት እንደተለያየን አይታችሁታል። ደስታ ይሆናል ብዬ ያሰብኩት ቀን እንደዛ ተዘበራርቆ ተበላሽቶ የነበረው ቀኔና ከትላንት ጀምሮ ስልክ እየደወልኩለት ነው። ስልኬ ሊመስኝ ፍቃደኛ አይደለም። ቤትም አላደረም። ከዛም ይወስ ብሎ ደግሞ ስልኩን ዘግቶታል። ማለት ኪያም ከትላንት ጀምሮ ስልክ እየደወልኩለት ነው። ከማታ ከተለያየን በኋላ እኔም አላስቻለኝም። እንዴት ነው ማለት የሆነ የጠፋው ጥፋቱን ካን ቢኖር ነግሩኝ ትንሽ ለልባችሁም ቢሆን ቀለል ይልላችኋል። ለሊቱም ሙሉ በጣም እያሰብኩኝ ነበር። ቃል ምንድነው ያጠፋሽው ማለት በህይወት ውስጥ ከዛሬ ድረስ ኪያኔ ላይ እንደዚህ ሆኖብኝ አያውቅም። አይደለም እንደዛ እኔን ሊገፈትረኝ እኔ እንደዛ ሊናገረኝ ቀርቶ ቀና ብሎ ራሱ በሙሉ አይኑ አይቶኛ አያውቅምና ዛሬ ላይ እንደዚህ ሲቀያየርብኝ የሆነ በጣም ነው ግራ የገባኝ። እናም ይቅርታ አሁን ለዚህ ጋር ማለቃቀስ ምናምን ነገር የሚባለው ነገር ፈልጌው አይደለም ብቻ ለኔም ስለከበደኝ ነው። የሆነ ያጠፋው ጥፋት እንኳን ቢኖር አይ ይሄን አጥፍቼ ነው ብዬ በዛ ነገር ወይ ይቅርታ ለማለት ሞክራለሁ። ማለት ካጠፋን ይቅርታ መጠየቅ ስላለብን ማለት ነውና አጥፍቻለሁ እንዳለ ምንም ምን እንጂ ኪያን ከሚያስደስተው እሱ እንዲደሰት ከማድረግ ውጪ ያጠፋው ጥፋት አለ ብዬ አላምንም። ምናልባት አስደንግጦት ሊሆን ይችላል። እኔ እንጃ በየትኛው ውሳኔ ላይ ራሱ እንደሚሄድ አላውቅም። ማለት እቤት እስከ አለማደር ለነፓፒ ደውዬላቸው ነበር። ቤት አላደረም። ለነሱም ስልክ እየመለሰላቸው አይደለም። እኔም ስደውልለት በቃ እነሳ ላይ ዘጋው ሲሾፍኝ ያደረገውና በምንም ታምር ላገኘው አልቻልኩኝም። አሁን ራሱ ለፓፒ ደውዬልኝ ቤት እየመጣው ነው ቤት ነው ወይ ስላ አዎ ቤት ነው ያለው ብሎኛልና አትሊስት ጥፋትሽ ቃል ይሄ ነው ካለኝ ለኔም እረፍት ነው። ገባችሁ? አንደኛ በቃ ይሄን ከሆነ ያጠፋት ለጥፋቴ አግባቡን የሆነ ቅጣት ወስዳለሁ ማለት ፍቅር ቀልድ ነው ብዬ አላምንም። ዝም ብሎ ይሄ ሁላ ጊዜ አብረን እናሱ አልመጣንም ፈጣሪ ማለ ምክንያት አላገናኘንም ብዬ ስለማስብ ይሄን ሰው ደግሞ በእንደዚህ አይነት ነገር ማጣት አልፈልግምና ምናልባት ኪያን ያስደበረው እኔ እንደዛ ጓደኞቹን ሰብስቤ እኔ እዛ ጋር መጠየቂ ከሆነ ለሱ በጣም ይቅርታ ኪያኔ በዚህ ልክ አንተን ያስደብርሃል ወይ ደግሞ እኔ አንተን ያስከፋል ብዬ ሳይሆን በቃ አንተን ለማስደሰት ካለኝ ፍላጎት አንፃር ነበር እንደዛ ያደረኩትኝና በጣም ይቅርታ። ብቻ ፋሚሊዎችስ በቃ እንሂድና እንጠይቀው ማለት ይቅርታ መጠየቅ ካለብኝ ይቅርታ። በዚህ አጋጣሚ በእኔ ባደረኩት ነገር የተከፋችሁ ሰዎች ስላላችሁ በጣም ይቅርታ። እኔ ነገሩ በዚህ ልክ ይገናል በዚህ ልክ ይሄዳል ብዬ ስላላሰብኩኝ ነው እንጂ ቀድሜም እንደዛ ለማድረግ ይችላል። ለሱ ከነበረኝ ፍቅር ነው እንደዛ ያደረኩት እሱን ካስደሰተው ብዬ ነው እንጂ ሌላ ነገሮችን አስቤ ያልነበረ። ብታስቲ ፋሚሊዎች እንሂድና ደግሞ በቃ አስታንጠይ ካስደበር ነው እናንተንም ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን ያልኩ
ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ምክንያት አጣሁለት በሕይወት መኪናውም ቆማለች አለ ብዬ አስባለሁ። ፓፒም አለ ብሎኛል። እንግዲህ ደግሞ ሚለውን እንስማ። እንደዚያ ወደዚያ ወደፊት ወደ ኋላ እንደዚያ ያመላልሰኛል የፍቅር ትዝታ ወዴት ሄጄ ልርሳው ጨዋታ ቃል ኪዳን ነበረ የረከው ቀለበት ሲውልቅ ሲገባ ሆኖ የቃል ኪዳን ኪያለሽ በካሜራ ነው ዛሬ ካሜራ ላይ ጀምሮ ነው ታርጋችሁ አለ ኪያ አለው ግን ማን አልጎ ታውይ ነው ላይ ቃል ኪዳን ነበረ የረከው ቀለበት ሲውልቅ ሲገባ ሆኖ የቃል ኪዳን ኪያ ምንድን ነው ያደረኩክ? ምንድን ነው ስልክ ስደውልልህ ለምንድን ነው የማታነሳው? ማንሳት ስላልፈለኩ ለምን ማንሳት ማፈልገው? ኪያ ምንድን ነው ያደረኩክ? ኪያ ቆይ እኔን እያየኸው ኪያ ከኔ ጋር አውራ። ከእሱ ጋር አይደለም የምታወራው። ኪያ ከኔ ጋር አውራ። ቆይ ምንድን ነው የምናወራው? እንደዚህ ነው እንደምናወራው? ምንም አይልሽ። በቃ አለቀ። ጨረስን አይደል? ትናንት ምንድን ነው የጨረስነው? ኪያ ምንድን ነው የጨረስነው? ምንድን ነው ሰብስባችሁ እንትን የምትሉት? ምንድን ነው የጨረስነው? ምን ያልከኝ ነው? ቆይ ያጠፋሁት ነገር አለ? ሳለቅ ያስቀየምኩ ነገር አለ? ምንም አላረጋገና አውርታችሁ ተግባሩ። እኔና አንቺ ማለት ያለው ነገር እንዲቆም ፈልጋለሁ። አለ ወይ ማለት መቼ የተጀመረ ነገር ነው የሚቆመው? እንደዚህ እንደቀልድ ነው እንዴ? እናንተ ነገር የሚቆም ኪያ ቆይ በስራት ነኝ እየያወራ አሁን እቺ ምንም ሌላ ነገር ውስጥ እንድገባ አታርጊኝ። በቃ ምን ካለብሽ መሄድ ትችያለሽ። ምን ካለብሽ መሄድ ትችያለሽ። ቀልድ ነው እንዴ? እስከ ዛሬ ድረስ አንተ ያዝከው ፓፒ። ቆይ እኔ ማለት የተፈጠረ ነው እንደዚህ እያለቀስሽ ታዲያ ምን ላድርግ? ፓፒ ኪያ ከኔ ጋር አውራ። ስላለቀስሽ ምን እንደው ኪያ ከኔ ጋር እንዳትሽ እንደግበሽ ኪያ በእውነት ያስደበርከኝ ኪያ የፈለገ ያላስደበርሽ ነው። ቆይ ምንድን ነው ያደረኩሽ? እሺ ያጠፋሁት ነገር ንገረኝ። እሺ አባቴ በማርያም መሄድ ካለብሽ መሄድ ምንድን ነው ያደረኩሽ? እሺ ቆይ ጥፋቴን አትሊስት ንገረኝ። እሺ መጠየቅ ያለብሽ ሰው አለ። እሱን ሄደሽ መጠየቅ ትችያለሽ። በቃ እና አንቺ መሀል ያለን ነገር እዚህ ጋር መቆም አለበት። ቆይ ቀለቀ ፍቅር ቆይ የነገረሽ ነገር አለ? ምንም የነገረኝ ነገር የለም። ተረጋግተው እኔና ሳር ለማውራት አለብን አለ። ተረጋግተው አውራት። እኛ ተረጋግቼ ለምን ትወጣላችሁ? ጨርሰናል እኮ አይደለም ኪያ ቆያ ጨርሰናል። ቀልድ ነው እስከ ዛሬ ድረስ ያዝከው። እኔ እናንተ አራት አመት ቀልድ ነው ካንተ ጋር እና ታዲያ ምንድን ነው? እሺ ወይ ጥፋቴን እሺ ንገረኝ። ምንም አንቺ ምንም ያጠፋሽው ነገር የለም። እና እንጂ ማቆም በንግግር የሚፈታ ነገር ነው እኮ ችግር የለውም። ተነጋገሩና በመፍትሄ ምን ታድርገሽ? እሷ ደግሞ ተቆጣት። በስርዓት አውራት። እሷ ነው እያስከፋት ነው እኮ። አዎ ሂጂ ኪያ ጥፋቴ ምንድን ነው? አትስት እሱን ንገረኝ። ሂጂ። ለምንድን ነው የምትቆጣት? በስርዓት አውራት። እሷ ታወራታለህ። እንውጣለን። እኔ ያለው ግን በስነ ስርዓት አዋራ። እሺ በስነ ስርዓት አወራታለሁ። ሂጂ። አዎ በቃ ስነ ስርዓት ይኑር እኮ ሂጂ። ቆይ ምንድን ነው ያጠፋሁት? እሺ ኪያ ወይ አትሊስት ንገረኝ። ምን ያደረግሽ ማለት እኮ እሱ ላይ ለካ እኮ አንቺ ምንም ያደረግሽው ነገር የለም እኮ
ምንም ካላረከሽ አትወደኝ እሺ አታፈቅረኝም አትወደኝም ለኔ ምንም አይነት ስሜት የለህም አንተ እንደዚህ ለኔ ምንም አይነት ስሜት የለህም ምን ማለት ነው ልከታል ምን ማለት ነው ይመለከታል አይመለከትም ይኸውልሽ በደንብ አዳምጪኝ ይኸውልሽ እኔና አንቺ የነበረን ነገር እዚህ ጋር መቆም አለበት ቆይ ቀልድ ነበር እስከዛሬ ድረስ ያዝነው ወይ ቀልድ ነው ወይ እንደዚህ ተጀመረ እንደዚህ ያለቀ የሚባል ነገር ነው የጀመረው እሺ ምንድን ነው ያደረኩሽ ያደረኩኝ ንገረኝ እሺ አንቺ ምንም አላረክሽም ምንም ካላረኩ ለምን ይጭ ትለኛለህ እሺ ቆይ ኪያ እንደምወድ እንደማፈቅር አታውቅም ለምን ማፈቅር አንቺ ለምን በጠብጭኝ እንዴ ያ ነገር ሲገባ አታርጊ በቃ ነኝ የማያውቀው በማታውቀው ነገር እንትን አትበሉ እኮ የተፈጠረውን ነገር ያስረዳን ነው አንዴ አውራኝ በደንብ አዳምጪኝ ይኸውልሽ ቆመሽ አዳምጪኝ እኔና አንቺ ይኸውልሽ አብረን መሆን የማንችልበት ብዙ ነገር አለ ስለዚህ በቃ አብረን መሆን አንችልም እሺ ምንድን ነው ያደረኩት አንቺ ምንም አላረግሽም በቃ አንቺ ምንም አላረግሽም አንተ እንደዚህ ሆነሽ ያያት ምንድን ነው እንደዚህ የምትሆኑ እንዴ በሰዓት ወራት እንደዚህ ሆነሽ ያያት ምን አገባ እንደዚህ ሆነሽ ልጅ ተመለከተ ትናንትና መጣን ዝም አለ ወታደር እንዴ እንደ ሰባይነት አንተም ራሱ ሂድ በስርዓት አውራ መጀመሪያ እኮ አውርተህ ጨርስና ማስረዳት አይመለከትም በማታውቀው ነገር መሀል ላይ ምንም አላረግሽም ማለት ነው ሂጂ በቃ ሂጂ ይቅርታ እሺ ተባቴ ንገሪኝ ልባቢ ልሄዳለሁ የተፈጠረ ነገር አስረዳት ከዚህ በላይ ላስቀይማት ለምንድን ነው የምታስቀይማት የተፈጠረው ነገር እንድታስረዳት እኮ ነው ተቀይማኝ ትሄድ ከፈለገች በቃ ስሚኝ በቃ ሂጂ አንተ እንዴት ነው የሚያደርግህ ድጋሚ ልጅቷን እያየህ ነው እንዴት ሊሆን ይችላል አይመለከትም አንተ ምንድን ነው በስርዓት አታወራም እንዴ ነገር ይቆጫል እሺ ከዚህ በኋላ ቃል ኪዳን የምትባል ሴት አታገኝም ይቆጫል ታለቅስበታለሽ በዚህ ሁለተኛ አይኔን አታዩ እሺ ተከተላት ወደፊት ወደ ኋላ እንደዚያ ያመላልሰኛል የፍቅር ትዝታ ወዴት ሄጄ ልርሳው ጨዋታ እንደዚያ ወደዚያ